ከወደዷችሁ ኢየሱስን ብለው ይውደዷችሁ ከጠሏችሁ ወንጌልን ብለው ይጥሏችሁ እውነቴን ነው የምልህ ኢየሱስን ብለህ ከጠላ መቼም አይጠቅምም ውሸቱን ነው እኔ ወንጌል ብዬ ስኖር ካልወደደኝ ሊገለኝ ነው ማለት ነው ያመቻቸኝ ነው ሲኦል ሊወስደኝ ነው ማለት እኮ ነው ያመቻቸኝ ነው ኢየሱስ ክርስቶስ የዘላለም ሕይወት ይሰጣል ይያልኩ የነገርኩት ኖ ምን መሰለ ካለኝ አይናችሁ እንዳይለምድ ቀይ መብራት ማንተን ማለት ነው ሬድ ላይት ቦግ ሲል ጣስ አታርገው ቆም ብለህ አሁን ብዙ ቀይ መብራት የጣሰ ሰው እኮ ሰው የማይለምደው ነገር የለም አይደል ዲኮሬሽን ሊመስል ይችላል ቦግ በዛ ቦግ እየበረረ ደሞ ቁልቁለት እኮ ነው እንደዚህ አይነት መንገድ በዜሮ ነው የምትወርደው ነዳጅ አይበላ ምን አይበላ ነው የሚለው መመለሻውስ ዳገት በከባድ ማርሽ ነው የምትወጣው ላትወጣም ትችላለህ ቀን ሳለ መቁረጥ ነው እስቲ አሜን በሏ ክርስቶስን የሚመስል ሰው መስራት እነዚህ ጋር ቆሜ እንደምሰብከው የ40 ደቂቃ እንትን ፐርፎርም የሚደረግ ጉዳይ አይደለም ይሄን ሰውዬ የጠየቀው ነፃነቱን ከፍሎ እስር ቤት ገባ ነፃነትን አንጣ አለው እስር ቤት ሲገባ እኮ ነፃ አይደለም የሆነ ነገር ገደብ አለው ነፃነት